በቆላ ድባ ከተማ የቅድስት ኪዳነ ምሕረት ታምራዊ ምስል መታየቱ ተነገረ። በትላንትናው ዕለት ማለትም ታህሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ ተሰምቷል። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልቱ ዳር የሚገኘው ዋርካ እንዲቆረጥ ታቅዶ ነበር። ነገር ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹም ነገሩ አልሆናለ በማለት ተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። የከተማው ህዝብና በአካባቢው የመጡ ምዕመናንም በቦታው ተገኝተው ይህንን ድንቅ ታምር ሲመለከቱ ቆይተዋል። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛሉ። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎችን በርክተዋል። ትናንት ምሽት በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ የሚታወስ ሲሆን አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ታምር ተከስቷል። የቅድስት ኪዳነ ምሕረት ምስል በታየበት በዚያው ስፍራ ላይ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ህዝቡም እየተፈወሰ ይገኛል። በቦታው የሚገኘው ህዝብ በጸበሉ እየተጠመቀ ነው። እግዚአብሔር በቸርነቱ ድውያንን እየፈወሰ የታመሙትን እየዳሰሰ መሆኑም እየተነገረ ይገኛል። በስፍራው ያለው ምዕመን በደስታ እልልታና በምስጋና ድምጽ አካባቢውን ሞልቶታል። ዛፉን እንዳይቆረጥ መሳሪያ የሰበረች እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች በማለት ህዝቡ ምስክርነቱን እየሰጠ ነው። በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ ወጥቷል። ቆናና አምሰልተናለች እና የግድ ነው እንጂ እንትና በርግጥ ከሌላው የተሻለ አንተ አድሮብሃል። በርግጥ አንተ ከሌላው የተሻለ አድሮብሃል በአየር ላይ አንተ ተባረክ ሰው ይኖር እሱንም ልታስባርከው ነው አራራራራ አስባርከው በቃ እንዴ አሁን እኮ ተሰማማ እንግዲህ መጣ ገና ሙሉ ቀኑን ይውላል። ጀምሯን ወደ ፈረንካው ዙሯል።